እስቲ ዛሬ በጣም ወሳኝ የሆነ ነገር ላይ እናውራ። አንድ ሰው ስለ ራሱ ያለው እምነት። ይህ ትንሽ ነገር ይመስላል አይደል? ግን የትምህርት ውጤቱን በሚገርም ሁኔታ ሊቀይረው እንደሚችል ብንመለከትስ? አሁን ፖዚቲቭ ቲንኪንግ ምናምን የሚሉት አይነት ነገር አይደለም፣ አስማትም አይደለም። አይ ይሄ በተግባር የታየና የተረጋገጠ እውነታ ነው። እስቲ እንዲህ ብለን እንጀምር። ሁለት ተማሪዎች አሉ እንበል። ሁለቱም እኩል ችሎታ አላቸው፣ ተመሳሳይ አእምሮ ነው አላቸው። ግን ውጤታቸው ሰማይና ምድር ነው። አንደኛው በጣም ስኬታማ ይሆናል፣ ሌላኛው ደግሞ በጣም ዝቅተኛ ውጤት ያመጣል። እንዴት? ለምን? መልሱ አእምሯቸው ውስጥ አይደለም ያለው። አይ ቁልፉ ያለው አላቸው እምነት ላይ ነው። እንግዲያው የዚህ እንቆቅልሽ መልስ ያለው በሁለት ፍጹም ተቃራኒ በሆኑ የአስተሳሰብ መንገዶች ነው። እስቲ አሁን እነዚህን ሁለት መንገዶች በደንብ እንያቸው። እሺ፣ እንግዲህ የዛሬው ትንታኔያችን ሁለት ዋና ተዋናዮች አሉት። አንደኛው የማደግ አስተሳሰብ ወይም ግሮት ማይንሰት ምንለው ነው። ይህ ማለት ችሎታዬን መትጋትና በልፋት ማሻሻል ይችላል ነው ብሎ ማመን ነው። ሌላኛው ደግሞ ተቃራኒው ነው፣ የቆሙ አስተሳሰብ ወይም ፊክስድ ማይንሰት። ይሄ ደግሞ በልህነት ሲወለድ የሚገኝ ስጦታ ነው፣ ወይ አለኝ ወይ የለኝም፣ መቀየር አይቻልም የሚል እምነት ነው። እሺ፣ እነዚህ ሁለት አስተሳሰቦች በወረቀት ላይ ጥሩ ይመስላሉ፣ ግን በተግባር ሕይወታችን ላይ እንዴት ነው ተጽዕኖ የሚያሳድሩት? እንግዲህ የመጀመሪያውና በጣም ግልጽ የሆነው ተጽዕኖአቸው ጥረት ለማድረግ ባለን ፈቃደኝነት ላይ ነው የሚታየው። የማደግ አስተሳሰብ ያለው ተማሪ አስቡት፣ አንድ ከባድ የሂሳብ ጥያቄ ገጠመው እንበል። ምን ብሎ ነው የሚያስበው? ዋው ይህ ከብድ ይላል። ይህ ማለት አእምሮዬ እያደገ ነው፣ አዲስ ነገር እየተማርኩ ነው ብሎ ነው የሚያስበው። ችግርን እንደ የእድገት ምልክት ነው የሚቆጥረው። በተቃራኒው ደግሞ የቆመ አስተሳሰብ ያለው ተማሪ ያንን ከባድ ጥያቄ ሲያይ ምን ይላል? ሁይ አልቻልኩትም፣ ይሄው እኔ እኮ ለሂሳብ አልተፈጠርኩም ብሎ ወዲያው ይደመድማል። ችግሩን የችሎታው ማነስ ማረጋገጫ አድርጎ ነው የሚወስደው። እናም የውስጥ ድምፅ በቀጥታ ወደ ተግባር ይቀየራል። የማደግ አስተሳሰብ ያለው ሰው እየተማርኩ ነው ስለሚል ረጅም ሰዓት ያጠናል፣ ሰዎችን ይጠይቃል፣ በቃ በጽናት ይሞክራል። የቆመ አስተሳሰብ ያለው ሰው ግን እኔ ጎበዝ አይደለሁም ብሎ ስላመነ ገና በጠዋቱ እጁን ይሰጣል፣ ብዙ ጊዜ እውነተኛ አቅሙን እንኳን ሳይፈትን ማለት ነው። እሺ፣ ሁለተኛው በጣም ትልቅ ልዩነት ደግሞ ለውድቀት የሚሰጥ ምላሽ ላይ ነው። አሁን ብዙ ጊዜ ስኬታማ ተማሪዎች ስንል በጭራሽ የማይወድቁ ሁሌ የሚያመቱ ይመስለናል። በፍጹም እነሱም ይወድቃሉ። ልዩነቱ ያለው ከወደቁ በኋላ በሚያደርጉት ነገር ላይ ነው። አንድ ፈተና ላይ ዝቅተኛ ውጤት መጣ እንበል። የማደግ አስተሳሰብ ያለው ተማሪ ወረቀቱን ሲቀበል እሺ የት ላይ ነው የተሳሳትኩት? ከሊሰት ምን ትምህርት መውሰድ እችላለሁ ብሎ ራሱን ይጠይቃል። የቆመ አስተሳሰብ ያለው ሰውዬ ግን አውቄዋለሁ፣ እኔ እኮ ለዚህ ነገር አልሆንም ብሎ እንደ መጨረሻ ፍርድ ይቆጥረዋል። ይሄ ነጥብ በጣም ወሳኝ ነው። ልዩነቱ ይሄ ነው። ለአንደኛው ስህተት ማለት ግብረ መልስ ፊድባክ ነው፣ እዚህ ጋር አስተካከል የሚል መልእክት ነው። ለሌላኛው ግን ስህተት ማለት የማንነት ማረጋገጫ ፕሩፍ ኦፍ አይደንቲቲ ነው። አንተ ይሄን የማትችል ሰው ነህ የሚል ማህተም ማለት። እሺ አሁን ደግሞ እስቲ ወደ ፈተና ክፍል ድባብ ውስጥ እንግባ። ሁላችንም የምናውቀው ነው ያንን ጫና፣ ያንን ጭንቀት። በዚህ ሁኔታ ውስጥ እምነት ምን ያህል ወሳኝ ሚና እንደሚጫወት እኒ ጠንካራ በራስ መተማመን ሲኖር አእምሮ ሲረጋጋ ደግሞ ያጠናነው ነገር በቀላሉ ያስታውሳል። ግን በራስ መጠራጠር ካለ ጭንቀት ይመጣል። ጭንቀት ደግሞ አእምሯችን መረጃን ለጊዜው ይዞ የሚሰራበትን አቅም ወርኪንግ ሜሞሪ የሚባለውን ነገር በጣም ይጎዳዋል። ታውቁታላችሁ አይደል? ሁሉን ነገር አጥንተን ገብተን ፈተናው ላይ ስንቀመጥ ጭንቅላታችን ባዶ የሚሆንበት ስሜት። የዛ ምክንያት ይሄ ነው። እንግዲህ እስካሁን ያየናቸው ነጥቦች በሙሉ ወደ አንድ በጣም ጥልቅ የሆነ ሐሳብ ነው የሚወስዱን። እሱም ይሄ ነው። እውነተኛ ጽናትና ዲስፕሊን የሚመነጨው ሙድ ላይ ስንሆን ወይም ተነሳሽነት ሲሰማን ብቻ አይደለም። የሚመነጨው ከማንነት ነው። በጣም ስኬታማ የሆኑ ሰዎች የሚመሩበትን መርህ
ልንገራችሁ፣ እኔ ስሜቱ ባይኖረኝም እንኳ የማጠና ሰው ነኝ የሚል ነው። ልዩነቱ ይሄ ነው። ድርጊታቸውን ከስሜታቸው ጋር አያያይዙት። የማጥናት ስሜት እስኪመጣ አይጠብቁም። ለምን? ምክንያቱም እነሱ የሚያጠኑ ሰዎች ናቸው። ማንነታቸው ነው። ስለዚህ ሂደቱ ይህን ይመስላል። ሁሉም ነገር የሚጀምረው ከማንነት ነው። እኔ እንዲህ አይነት ሰው ነኝ የሚለው እምነት ወደ ልማድ ይቀየራል። ያ ልማድ ደግሞ በተራው ውጤትን ያስገኛል። ስለዚህ ውጤት የጉዞው መጨረሻ እንጂ መነሻው አይደለም። መነሻው ማንነት ነው። አሁን አንድ በጣም ልሰመርበት የሚገባ ነጥብ አለ። ይህ ሁሉ ስለ አስተሳሰብ ስናወራ በቃ ሳያጠኑ በማሰብ ብቻ ውጤት ይመጣል እያልን አይደለም። በፍጹም እንደዛም አይደለም። ነጥቡ ይሄ ነው። ትክክለኛው አስተሳሰብ ጥናቱ መጀመሪያውኑ እንዲደረግ የሚያስችለውን መሰረት ይጥላል። ያ ነው ቁም ነገሩ። እንግዲህ ለትምህርት ስኬት የሚያስፈልጉ መሰረታዊ ነገሮች አሉ አይደል? በቂ ጥረት ያስፈልጋል። ትክክለኛ የማጠኛ ስትራቴጂ ያስፈልጋል። በቂ ጊዜ መስጠት ያስፈልጋል። ይሄ የስኬት ቀመር ነው ልንለው እንችላለን። ግን አንድ በጣም ወሳኝ ነገር በዚህ ቀመር ውስጥ ጎድሏል። እሱም ምንድን ነው? እምነት ነው። እምነት ልክ እንደ ማባዣ ነው። ጥረታችንን፣ ስትራቴጂያችንን እና ጊዜያችንን በሙሉ የሚያባዛው እምነታችን ነው። ጠንካራ የማደግ አስተሳሰብ ካለ ጥረቱ በ10 እጥፍ ውጤታማ ይሆናል። ደካማ የቆመ አስተሳሰብ ካለ ግን ያ ሁሉ ልፋት ዋጋ ያጣ። እናም በመጨረሻ ይሄ ጥያቄ ወደ እያንዳንዳችን ይመለሳል። የራሳችን እምነት የትኛውን ውጤት ነው እያባዛ ያለው? የልፋታችንን ዋጋ ከፍ የሚያደርገውን ነው ወይስ አቅማችንን ገድቦ የሚያስቀረውን? እስቲ ቆም ብለን እናስብበት፣ ምክንያቱም መልሱ ያለው ከኛው ጋር ነው።